አሰላሙ አለይኩም ወራህመቱላህ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ወንድ ልጅ የእናቱን ጀናዛ ወይንም አስክሬን ማጠብ ይፈቀድለታል ወይንስ አይፈቀድለትም ትላለች። ሴቶች ካሉ የሴትን ልጅ ጀናዛ ሴቶች ናቸው ማጠብ ያለባቸው። ነገር ግን ሴቶች ከሌሉ የዛኔ ወንድ ልጅ የእናቱን ጀናዛ የእህቱን ጀናዛ ማጠብ ይፈቀድለታል። ነገር ግን በሚያጥባቸው ጊዜ ሁለት መስፈርቶችን መጠበቅ አለበት። አንደኛ ፈጽሞ ሰውነታቸውን ማየት የለበትም። ግርዶሽ ይጋርድና ከላይ ይልቀቀው፣ ከዚያ እጆቹን በዚህ አሳልፎ ማጠብ ይችላል። ማየት የለበትም ፈጽሞ። ሁለተኛ መስፈርት ቀጥታ በእጁ ሰውነታቸውን መንካት የለበትም። የግድ ጓንት መልበስ አለበት ወይንም ጨርቅ ነገር እጁን ሸፍኖ መሆን አለበት የሚያጥበው። እነዚህ ሁለቶቹን መስፈርት ከጠበቀ ማጠብ ይችላል። ነገር ግን ልብ በሉ፣ ሴቶች ከሌሉ ነው ማጠብ የሚችለው። ሴቶች ካሉ ፈጽሞ ማጠብ አይፈቀድለትም። የሴትን ጀናዛ ሴት ነች የምታጥባት፣ የወንድን ጀናዛ ወንድ ነው ማጠብ ያለበት። ሰላም አለይኩም ወራህመቱላሂ ወበረካቱ።